በአጋጣሚ የዚህ ቅባት ፌኩ እጄ ላይ ደረሰና እስኪ ለማህበረሰቡም ግንዛቤ ይሆን ዘንድ ቪዲዮ ለስራ ብዬ ብቅ አልኩኝ። ይሄ ኦሪጂናሉ ነው፣ እቺኛዋ ደግሞ ፌኳ ናት። ባጭሩ የምትለዩበትን ቪዲዮ ሳላራዝም እነግራችኋለሁ። ፎርጂዱ አሁን ይሄ ፌኩ እዚህ ጋር አንገቱ ረጅም ነው እንደምታዩት። እቺ ኦሪጂናሏ ደግሞ ያት እዚህ ጋር አንገቷ ራሱ አጭር ነው። በሁለተኛ ደረጃ እዚህ ጋር ስትመጡ የፌኩ እዚህ ጋር ግጣሙ ላይ ጭረት አለው። እቺኛው ኦሪጂናሏ ደግሞ ልሙጥ ናት ከዚህ ጋር። እንዲሁም ከዚህ ከክዳኑ ከዚህ ጋር መቅጠሚያቸው ራሱ እንትናቸው ይለያያል። እቺ ፌኳ ናት፣ ይሄ ደግሞ ኦሪጂናሉ ነው። ይሄ ቅባት አሁን ላይ በጣም ለብዙዎች ለውጥ እያመጣ ያለ ቅባት ከመሆኑ የተነሳ ፌክ ምርታቸው እየተንሰራፋ መጥቷል። ከዛ ውጪ በካርቶኑ እንምጣና ወደ ካርቶኑ ስንመጣ ደግሞ ይሄ ፌኩ እንደምታዩት አልታ ከሚለው በላይ ወዝጋ መደመር ምልክቷ ትልቅ ነው። የዚህኛዋ ደግሞ ኦሪጂናሉ አልታ ከሚለው በላይ የመደመር ምልክቷ ትንሽ ናት። ከዛ በመቀጠል ወደ ፓርኮዱ ስንመጣ ደግሞ ይሄ የኦሪጂናሉ እዚጋ ፓርኮዱ ይቺ ጎግል ላይ ጠቅስ ታረጓት ይወጣላችኋል። ይሄ ግን ምንም አይነት መረጃ አይሰጣችሁም ፓርኮዱን ሰርች ስታረጉበት ማለት ነው። ስለዚህ እኔ እጅ ላይ ጥሎት ነው፣ ፌክ ነው ይሄ። የኛው ደግሞ ኦሪጂናል ነው። ኦሪጂናሉን በመጠቀም ያው ውበታችሁን ጠብቁ እላለሁ። ብዙዎችን ጎፈሪያም ያደረገ ቅባት ነው። ኦሪጂናልና አስሊዎቹን ቅባቶች ለምትፈልጉ በተለያዩ በዚህም አለ፣ እዚህ ጋር ደግሞ ኑር የሚባለውም አለ። እንደዚሁ ሄር ኦይል የሚለው ወይንም ላቫር የሚለው ይሄም እንደዚሁ። ይሄ ለሴቶች ብዙ ጊዜ ፀጉራቸው ላይ የሚበጣጠስባቸው እንዲሁም ለሚነቃቀል ጥሩ ለውጥ የሚያመጣ ነው። ሞክሩት። መልካም ቀን። ሰይድ ባልትና አድራሻችን ጅዳ ሀየሰፋ፣ ስልክ 050 9921 ሞባይሌ ስልኬ 05 44 65 26 36። መልካም ቀን ይሁንላችሁ። ሰላም ነው።